በጣም ብዙ ጊዜ የጌታን ራት ስወስድ እንባዬ ይመጣል። መንፈሴ ወዲያው ኮኔክት ሲያደርግ ይሰማኛል። ስበላ ምበላውን አይነት ቴስት ሳይሆን የሚሰማኝ የተቆረሰው ይመጣብኛል። ጽዋውን እንዳው ዝም ብዬ አለ አንዳንዶቻችን ሴሪሞኒ ቢመስልም ጭልጥ የምታረገው አይደለም፣ የተንጠባጠበ ነው መስቀል ላይ አዳማዊ የውርስ ኃጢአት የሌለበት ንጹህ እና ክቡር ደም ነው። ሚታይ ነው የምንወስደው፣ ግን ከባለቤቱ ጋር በመንፈስ ግንኙነት እናደርጋለን። ህብረት አለው። ጽዋውም ደግሞ ካፈሰሰልን ደሙን ከፈሰሰው ጋር ህብረት አለው። ህብረትን ደግሞ በተቀበልነው መንፈስ ቅዱስ በኩል በውስጣችን ይጠብቀዋል። መንፈስ ቅዱስ ምን እያደረገ ሞቶልሃል፣ አይዞህ፣ ደሙን አፍሶልሻል፣ አሁን በአብ ፊት መቆም ትችያለሽ። እንደ ብሉይ ኪዳን ሩቅ አይደለም፣ ተጠግተሃል። በማ በኩል? በክርስቶስ ሆነን በክርስቶስ ደም በኩል ጠጋ ብለናል። ምንም ከተስፋው ቃል ተለይተን ከእግዚአብሔር ርቀን ያለ ተስፋ ብንሆንም አሁን ግን በመስቀል ላይ በፈሰሰው ደም ምክንያት ተጠግተናል። ወደ እግዚአብሔር አብ መግባትን አግኝተናል ይልሃል። ማ መንፈስ ቅዱስ በውስጣችን ሆኖ መዳናችንን ትኩስ ያደርገዋል። የሞተ አለ ትላል። መላእክቶች እንኳን ዜማ ቀይረዋል። የታረደው በግ ከኃይልና ክብር ባለጠግነት ሊቀበል ይገባዋል ሲሉ ሰማው። እነዚህ ያልተሞተላቸው መዝሙር ከቀየሩ፣ አንተስ መንፈስ ቅዱስ ውስጥ ሲሆን እንዲህ ይልሃል፣ ሞቶልሃል፣ ደም ፈሶልሃል ይልሃል። ለጌታ ለሞተልን ምስጋና ክብር ለእግዚአብሔር ይሁን። ስለዚህ ስንወስድ ቀጥታ የምንገናኘው አምላክ አለን። ይሄ በጣም መሰረታዊ ነው።